ሰላም ሰላም፣ እንዴት ናችሁ? ዮሐንስ ነኝ። እስኪ ዛሬ ስለ ፊሽንግ አታክ እንማማር። ፊሽንግ አታክ ማለት ያው ከስሙ እንደምንረዳው ማጭበርበር፣ ፊሽንግ መሸወድ ማለት ነው። አሁን እዚህ ውስጥ ቢነር ሰው ካለ ለምሳሌ ትንሽ ኮንሴፕት የሀኪንግ ኮንሴፕት ያለው ሰው ሶሻል ኢንጂነሪንግ እና ዲሲፕሽን ነው ማለት ነው። ፊሽንግ አታክ ምንም ሀሳብ የሌላችሁ ደግሞ ማለት ምንም እውቀቱ የሌላችሁ ፊሽንግ ማለት በአንድ ምሳሌ ላስረዳችሁ። ፊሽንግ ማለት አሁን ለምሳሌ አንድ ሰው ኢንስታግራም ፎሎወሮቹ 1000 እንዲገቡ ከፈለገና ያለው ሀሳብ ከሆነ ለአንድ ጓደኛው ይነግረዋል። ፈልጌ ነበረ 1000 ፎሎወር እና ከየት ነው ላገኝ የምችለው ይለውና አለ እኔ ጋ ይለውና ጓደኛውም ሊንክ ይልክለታል። ኖርማል ሊንክ ማለት ነው። ጀስት የሚያስበንን ነገር ግን ስሙ ለየት ያለ ማለት ነው። ያንን ሊንክ የ1000 ፎሎወር ፈልጋለሁ ያለ ሰውዬ መጥተው ምን ያደርገዋል? ክሊክ ያደርገዋል። የዛን ጊዜ ወደ ምን ይወስዷል? ያ ሊንክ ወደ ሎጊን ፔጅ ይወስዷል። ማለት ዩዘር ኔም እና ፓስወርዳቸውን አስገቡ ወደሚለው ልክ ያንን ዩዘር ኔም እና ፓስወርድ አስገብተው ሎጊን ሲል ያ ዩዘር ኔም እና ፓስወርድ ወደ ማን ይላካል? 1000 ፎሎወር ሰጥሃለሁ ወዳለው ሰውዬ ሎጊን ዲቴይሉ ይገባለታል ማለት ነው። ከዛ ያን ሎጊን ዲቴይል ይዞ እሱ ኖርማል ኢንስታግራም አካውንት ላይ ሄዶ ሎጊን ለማድረግ ሲሞክር ሎጊን ያደረገ ማለት ነው። ግን ለዛ ሰውዬ የዌብሳይት ሎጊን ሲል ምን ያሳየዋል? ራንደም ነገር ወይ ዌብሳይቶች ይሰራሉ ሊለው ይችላል፣ ወይ መሰል ነገሮች ሊለው ይችላል። እና በዚህ ፓስወርዶች ይሰረቃሉ። አሁን እንዳልኳችሁ ማለት ነው። ክሬዲት ካርድ ይሰረቃል፣ ማስተር ካርዶች ምናምን፣ ፐርሰናል ዳታ ኢንፎርሜሽን፣ የሰው ኢንፎርሜሽን እነዚህ ይሰረቃሉ ማለት ነው። በሳይለንት ፔንደሚክ ይለዋል ሳይንሱ። ትንሽ ስፔሊንግ ተሳስቶ ነው። 97% የሚሆነው ተጠቃሚ በፊሽንግ ኢሜል ይሸወዳል ማለት ነው። ለምሳሌ አሁን በጣም የቆየበት ግን አሁንም ሰው ይሸወዳበት ያለው አይፎን 17 ተሸንፈዋል። አሁን ወጣው አይፎን 17 እሱን አሸንፈዋል። ፌክ ኢሜል ይላክለታል። ያንን ክሊክ ሲያደርገው አንዳንድ ሊንኮች ግዴታ ሎጊን ፔጅ ማስገባት ይጠበቅባችሁ። ልክ ስትጠቀሙ ኖርማል ጉግል ስትጠቀሙ ሴቭ የምትሉት ከሆነ ፓስወርድ ስታስገቡ ምናምን ሴቭ ኦር ኖት የሚል ይመጣላችኋል። እሱን ሴቭ የምትሉት ከሆነ በቀላሉ ራሱ ኮምፒውተሩ ይሄንን ስለሚያስገባው ፎርሙ ላይ ልክ እናንተ ተመዝገቡ የሚለው ፎርሙ ላይ ስለሚያስገባው አይፎን 17 መዝገቡ ይመዝገቡ ያሸነፈው ወይም ደግሞ አሸንፋል ሊንክ እና ያው ምናምን ስለሚባል አንዳንድ ሊንኮች አሉ በጣም ማሊሺየስ ፊሽንግ። ቅድም የምንጓጓችሁ ወይ ብቻ አይደለም ግዴታ ዩዘር ኔም እና ፓስወርድ ማስገባት አይጠበቅባችሁ ይችላል። ሊንኩ ስለነካችሁ ብቻ የእናንተ ዩዘር ኔም እና ፓስወርድ ስቲል ሊደረግ ሊሰረቅ የሚችልበት መንገድ ይኖራል። ስለዚህ ነው ፊሽንግ እንደዚህ ቀላል ነገር አይደለም። በ2023 የወጣ መረጃ ወደ 10.3 ቢሊዮን ዶላር የሚደርስ ሎስት አጥተናል እንደ ዓለም አቀፍ ግሎባሊ ማለት ነው። እሺ አሁን ደግሞ እንዴት ፊሽንግ እንደሚሰራ እናያለን። እሺ ተርሚናል ላብራና እንዴት እስከዛ ጠብቁኝ። እሺ አሁን ተመልሰናል። ቲንክ ይታያል መሰለኝ።
እሺ ተርሚናል ለማታውቁ ኮማንድ መስጫ ወይም ይሄ ሜንሊ የኔ እንትን ስለሆነ ነው። የኔ ቮይስ ሊኑክስ ስለሆነ ተርሚናል የምጠቀመው። ያው ዊንዶውስ ላይም መጫን ትችላላችሁ። እኔ የምጠቀመው ግን እንትን ሊኑክስ ነው ማለት ነው። እሺ አሁን ስናይ ምን ፎልደር ላይ ነበር ያስቀመጥኩት? ይሄንን ቱል በመጠቀም ነው ዛሬ የምናደርገው። መጀመሪያ ወደ ቱሉ ሲዲ ቱልኪት ብሎ እንገባለን። ከዛም በኋላ እሺ ኮንፊገር እናደርጋለን። ይሄ ፋይል እንዳለ ኖት አክሰስ ከዚህ ፊት ትችላለሁ፣ ችግር የለም። ቀጥታ ፓይተን ፋይሉን እንክፈተው። የትኛውን ነው መሰላችሁ? ይሄኛውን ቀጥታ እንክፈተው። ይሄኛው ማለት ነው። እዚህ ጋር ፓስወርድ ብዙ አይነት አሉ ፊሽንግ አታክ መስሪያ፣ ግን ይሄኛውን ትሎ ነው። ዛሬ የምንማረው ስለ ፊሽንግ አታክ ስለሆነ ፊሽንግ አታክ ላይ እንገባለን። ከዛ አውቶሜትድ ፊሽንግ ቢነር ሌቭል ስለሆነ ይህንን እናያለን ማለት ነው። አውቶ ፊሸር የሚባለው ይሁን ኦልሬዲ ኢንስታል አድርጌዋለሁ። ይህንን ቱል ለምትፈልጉ ሰዎች ቴሌግራም ላይ ያስቀምጥላችኋል። ከዛ እኔ ኦልሬዲ ኢንስታል ስላደረኩት ምን ብላለሁ፣ 2 ቁጥር ራን ብላለሁ። ከዛ የምን ፊሽንግ ነው? ፊሽንግ ሞጁሎቹን ያሳያል። የፌስቡክ ነው፣ ስናፕቻት ነው፣ ፔፓል ነው፣ ኢንፋየር ነው፣ ጊታብ ነው፣ ስፖቲፋይ ነው፣ የጉግል ኢሜይል ነው፣ ሊንክድኢን ነው፣ ኢንስታግራም ነው፣ ማይክሮሶፍት ነው፣ ትዊተር ነው የሚለውን ከነዚህ ያስመርጣ። ምክንያቱም ሊንኩ እነዛን ለማስመሰል መምሰል ስላለበት ማለት ነው የሚሰራው። እኛ የኢንስታግራም ምሳሌ የሰጧቸው በሱ ነው። ከዛ ያው እቺ ትሬንድ 1000 ፎሎወርስ ሎጊን ፔጅ ዝም ብለን በሱ አንያት። ይሄኛው ሰርቨር ነው። ይሄን የምትጠቀሙ ከሆነ የዚህን አይነት ግሩፕ ያስፈልጋቸዋል። ሎካል ውስጥ ከሆነ ደግሞ በእናንተ ዋይፋይ ወይም እናንተ በምትጠቀሙበት ዋይፋይ ብቻ ያለውን ሰው ፊሽንግ አታክ ለማድረግ ነው። ይሄኛው አካውንት ያስፈልጋቸዋል። ይሄኛው ግን አያስፈልገንም፣ አውቶ ነው የሚሰራው። ስለዚህ ስንት እንነካለን? 3 ኢንተር እንላለን። ከዛ የኛው ፖርትና ሎካል ውስጣችን ኢንተርኔት ያደርግና ከዛ ላውንች አድርጎ ሊንክ ሰጣን ማለት ነው። ይሄው እንደምታዩት ይሄ ሊንክ ሰጥቶናል። ጌት 1000 ፎሎወርስ ፎር ኢንስታግራም ይሄን ሰጥቶናል። ይሄን ሊንክ ኮፒ እናደርግና ለዛ 1000 ፎሎወር እፈልጋለሁ ላለ ሰው ይሄን ልክለታለን ማለት ነው። ከዛ አሁን በሱ ሳይድ ሆነን ደግሞ ነው እሺ አንድ ስክሪን እንዳስተካከል 2 ስክሪን ስለምጠቀም እሺ አሁን ይታያችኋል መሰለኝ። እሺ ያንን ሊንክ መተን እዚህ ጋር ይሄ አሁን ማሳያችሁ ደግሞ በተላከለት 1000 ፎሎወር እንደምንነግርኳችሁ ታሪክ 1000 ፎሎወር እፈልጋለሁ ወደ ያ ሰውዬ ሊንክ ተላከለት። ሊንኩን ቀጥታ መጣ ጉግል ላይ ፔስት አደረገ። በቃ
አንዳንድ ጊዜ እንደዚህ ሰርቨሩ ፌል ያደርጋል። እስኪ ድጋሚ ሪኩዌስት እንጠይቅ። ቆይ በቃ እሺ፣ ወይ ፉል ስክሪን ሼር ያደርግላችሁ እንደሱ ይሻላል መሰለኝ። ስክሪን ካፕቸር ይኸኛው እምቢ ብለዋል። ስለዚህ ተርሚናላችን ላይ ሄደን ተቋርጦብናል። ስለዚህ ኢንተርኔት ገና ድጋሚ ራን እናደርገዋለን። እንደዚህ ገባና ክላውድ ፌር እንመርጣለን። እንደቀደሙ ፒኤችፒ ሰርቨር ማስተር ያደርግልናል። ትንሽ እንጠብቀዋለን። አሁንም የቀደሙ ሊንክ ራሱን የሰጠ መሰል። እስኪ ዝም ብለን እንሞክረውና እምቢ አለ። ለምንድን ነው? ይሄኛው ደግሞ ሌላ ሊንክ ሰጥተናል። እስኪ ቼክ እናድርገው። ይህም እየሰራ አይደለም። ሜቢ ሊሚትድ ይሆናል። ይሄ ቱል አውቶፊሻል የሚባለው ቱል እስኪ በፌስቡክ ነው ምናምን ሞክረው። በፌስቡክ ፌክ ሜሴንጀር ሎጊን እስኪ በዚህኛው እንኳን ይሄን ነው የምንጠቀመው። ሁለት ሊንክ ሰጥተናል። ያው የቀደሙ ስታክ አድርጎ ነው መሰለኝ እንትናቸው። ምናልባት ለዛ ይሆናል ይሄኛው የሚሰራ ይመስለኛል። እንግዲህ ሰርቷል። አያችሁት? ትክክል የፌስቡክ ሜሴንጀር ነው የሚመስለው እንደምታዩት። ግን እዚህ ጋር ምንም ፌስቡክ የሚል ነገር የለም። እንዳያችሁት ከሆነ ዶሜኑ በጣም የተለያየ ነው። ሰው ይህን ስለማያው ቀጥታ ይህን ሲያይ ይቺ ሎጎ ሲያይ ትክክል ይመስለዋል። አሁን ይቺ ሎጎ ሲያይ ትክክል ይመስለዋል። አሁን እነዚህ ላይ ስላስገባሁት ተርሚናል ላይ መጥቼ ሳይ ሚያል ቪክተም አይፒ እና አይፒን ቀጥታ ላታከሩ ልኮልታ ማለት ነው። ከዛ እዚህ ጋር አሁን ለምሳሌ ቴስት gmail.com ቢሆን ፓስወርድ ኢሜይሌ ፓስወርድ ደግሞ ሃሽታግ ቴስት @123 ቢሆን እዚህ ጋር መጥቼ ኮንቲኒው ስለው ምን ይፈጠራል? ሪሲት ፓስወርድ ይሄኛው አያችኋል። ከዛኛው ከኖርማሉ መልሼስ ከበድ ያለው ነው ይሄኛው። ምክንያቱም ይሄ ብሮዘር ላይ ያለውን ኩኪ ወስዶ ነው እንደዚህ የመጣው። ተርሚናላችን ላይ ነው አያችሁ። አካውንት ቴስት@gmail.com ትዝ ካላችሁ ቅድም ያስገባሁትን ማለት ነው። ፓስወርድ ይኸው እናንተ ከዛ ትክክለኛው ያንትን የፌስቡክ ሎጊን ፔጅ ላይ እንደዚህ ብገቡ ቀጥታ ይህን ኢንስታግራም ይህንን ዩዘር ኔም እና ፓስወርድ
ኢንስታግራም ይህን አካውንትና ፓስወርድ አስገብታችሁ መጠቀም ትችላላችሁ ማለት ነው። ይሄ አንዱ ስቴፕ ነው። እሺ ወደ ስላይዳችን ስንመለስ እዚህ ላይ ነበርና እዚህ ላይ 5 አይነት የፊሽንግ እንትኖች አሉ፣ ታይፖች አሉ። አንደኛ በኢሜይል የሚላክልን ነው። እንዳልኳቸው ቅድም አይፎን 17 አሸንፋቸዋል። ኔትፍሊክሳችሁ ዛሬ ኤክስፓየርድ ያደርጋል። ያው ኢትዮጵያ ውስጥ ብዙ ኔትፍሊክስ ተጠቃሚ ስለሌለ ወይም ክራክ ቨርዥኑን የሚጠቀም ስላለ ይሄ ያው ዝም ብዬ ለምሳሌ ነው የመጣሁት። ኤስኤምኤስ አለ። እንደው ካያችሁ አሁን ይሄ ኤስኤምኤስ የሚለው ሊያጋጠማቸው ይችላል። አብዛኛው ሰው ግን ያጋጠማል። በስልኩ 200% ዲፖዚት ቦነስ ያለው ቤቲንግ ምናምን እያሉ የማታውቀው ስልክ ቁጥር አጫጭር ቢት ምናምን የሚልክ ይልክላቸዋል። ያንን ሊንክ በፍጹም እንዳትነኩት። ሊሆን እኮ ይችላል፣ ትክክለኛ ሊሆን ይችላል፣ ግን አይታወቅም። እናንተ ቤት ማድረግ ቤቲንግ መጠቀም ከፈለጋችሁ ኦፊሻል ሳይታቸው ሄዳችሁ መጠቀም ትችላላችሁ። በቮይስ ፊሽንግ አለ፣ ፌክ ባንክ አለ። ይሄ የተለመደ ኢትዮጵያ ውስጥ ከንግድ ባንክ ነው ከምንድን ነው የተባለ የሚጭበረበርበት ነው። ይሄ ሶሻል ሚዲያ አሁን ያሳያችሁ ማለት ነው። ፍሬንዳችሁ እንዲህ የማደርጋችሁ እንደዚህ ይፈልጋለሁ ስሉት ይሄ የእምነት ጉዳይ ነው። ሰርች ኢንጂን ላይ ፌክ ሎጊን፣ ሰርች ኢንጂን ላይ ማለት ነው። ለምሳሌ እዚህ ጋር መታችሁ ፍሪ ኢንስታግራም ፎሎወርስ ብላችሁ ሰርች ስታደርጉ እዚህ ጋር ኢቲካል ስላልሆነ አይመጣላችሁም። እዚህ ጋር ብዙ ጊዜ ስፖንሰር ከፍላችሁ ለጎግል ስፖንሰር ከፍላችሁ ካደረጋችሁ ሊንካችሁ ፊት ለፊት ይመጣል። ግን ለትንሽ ጊዜ ነው። ይሄ ጎግል ራሱ ዲቴክት አድርጎ እንትን እስከሚለው እስከሚያውቅባቸው ድረስ ማለት ነው። እሺ ከዛ ወደ ቀጣይ እንትናችን ስንሄድ ሪል ወርልድ ዳሜጅ ስናይ ደግሞ በፊሽንግ አታክ ትዊተር ላይ በ2020 በፊሽንግ አታክ 130 አካውንቶች ሀክ ተደርገዋል። ትዊተር ራሱ በ2020 ማለት ነው። እንግዲህ ትዊተር ብዙ ተጠቃሚ ቢኖረውም ያው እዚህ ሀገር ብዙ ሰው ይጠቀሙ፣ ግን 130 አካውንቶች ሀክ ተደርገዋል። ከዚያ ውስጥም የኦባማ የፕራይም ሚኒስተር ኦባማ የአሜሪካ ፕራይም ሚኒስተር የኤሎን ማስክ እና የአፕል አካውንቶች በትዊተር የትዊተር አካውንቶች በፊሽንግ አታክ 130 የሚሆኑ ሀክ ተደርገዋል። አቬሬጅ ኮስቱ በርፕሬጅ 4.45 ሚሊዮን ዶላር ነው። የተያማክድ ስክሪንሾት ፕላስ ይሄኛው ከዛ እንዴት ታውቃላችሁ? እንዴት ሬድ ፍላጎቹ እንዴት ትለያላችሁ ወደሚለው ስንሄድ ሚስማች ዩሬል እንዳሳያችሁ ነው። ይሄኛው እኔ እንትን ስላለኝ ፌስቡክ ስላለኝ ነው ቀጥታ። ይሄኛውን ከኖርማል ፊሽንግ አታክ ትንሽ አንድ ስቴፕ ከፍ ያለ ነው። ለዛ ነው ባኪንዶ ላይ ልክ ማንኛውንም እዚኛው አሁን እዚህ ላይ እዩት እስኪ ይሄኛው ስትሪንግስ ኮስታቢሊቲ ትሬን ምናምን ትራይ ክላውድ ፌር ምንም ስለንት የሚገልጸው ነገር የለም። ግን ባኪንዳቸው ላይ አታች ስላደረጉት ምንም ነገር ብጽፍ አሁን ቴስት የሚባል የለም። ይሄን ተውትና ዝም ብለን እንደዚህ አድርገን ኮንቲኒው ብንለው ዳታቤዙ ላይ የዛ መጀመሪያ ታያችሁ ፌክ ላይ ያው ሎጊን አስደረጉኝ አይደለም እኔን ሪስት ፓስወርድ ብሎ ነው የመጣው። ከዛ እዚህ ላይ ይመጣል ማለት ነው። ኖርማል ይሄ አሁን ሪድ የፌስቡክ ነው አይደለም፣ የፌስቡክ አይደለም፣ ሶሪ ይሄ የፌስቡክ አይደለም። እና በዚህ መንገድ ይሄ አንድ ስቴፕ ከፍ ያለ ነው። በዚህ መንገድ ዩአርኤላቸው ማለት ይሄ እንትናቸው ማለት ነው። ይሄኛውና ይሄኛው ጭራሽ አይገናኝም። ግራመር ስፔሊንግ ኤረርስ ያው ይሄም ዩአርኤል ነው ያለው የግራመር ችግር እዚህ ጋር ቼክ አለማድረግ በደንብ
አንዳንድ ዌብሳይቶች አሉ። አሁን ይሄኛው ለምን ይመስላችኋል? አሁን ሌላ ጊዜ ጉግል ኖት ሴኩርድ ምናምን እያለ እዚህ ጋር ያመጣላችኋል። ይሄኛው ለምን ይመስላችኋል የሌለው? እስኪ ኮሜንት ላይ ጻፉልኝ። ይሄኛው የሌለው የሚጠቀመው የሚጠቀመው ሪኩዌስት ሜትድ ኤችቲቲፒ ሳይሆን ኤችቲፒኤስ ነው። ኤችቲፒኤስ ደግሞ እንደዚህ ኤስ ስላለው ማለት ነው። ኤችቲፒኤስ ስላለው ይሄ ባይ ዲፎልት ምን አላቸው? ነ ሰርተፍኬቶች አላቸው ባይ ዲፎልት ክሮማ። አሁን እዚህ ጋር መጥቼ እንደዚህ ኤችቲቲፒ ብዬ እንደዚህ ዶት እንደዚህ ምናምን ጽፌ ዶት ኮም ብለውን ይመጣልኝ እንደዚህ የሚባል ዌብሳይት አለ። ኤስ አድርጎታል ባይ ዲፎልት እንደዚህ ያደርገዋል። አያችሁ እዚህ ጋር እንደዚህ የአይ ምልክት አሁን ትክክል አይደለም ምልክት ይመጣል። ካስከፍት ዩር ኮኔክሽን ዚስ ሳይት ኢዝ ኖት ሴኩር ዩ ሹድ ኖት ኢንተር ኤኒ ሴንሲቲቭ ኢንፎርሜሽን ኦን ዚስ ሳይት። ለምሳሌ ፎር ኤግዛምፕል እና ፓስወርዶች ክሬዲት ካርዶችን አታስገቡ ይላል። ምክንያቱም አንደኛ ዌብሳይት አይታወቅም፣ ሁለተኛ ደግሞ የሚጠቀመው ለምንድን ነው ያልኳቸው ቅድም ያሳየኋችሁ ኤችቲቲፒ ነው የሚጠቀመው ለዛ ነው። ስለዚህ የስኩድ ቢ ስቶርን ባያታከርስ ማታከሮች ስቶር ሊደረግ ይችላሉ። ይሄ አንድ በዚህ ሚሊዮን ስፔሽስ አታችመንት ሬደርስ ይሄ አሁን ያሳያችሁ ማለት ነው። እዚህ ጋር ይህ ሶስተኛው ሜትድ በዚህ ነው። ያው ስቴፕ እስክትጠቀሙ ግን አይሏችሁም። ቀጥታ ኖርማል እንደዚህ ነው ብላችሁ አሁን እዚህ ኮኔክሽን ሴኩር ነው ኢንፎርሜሽን ፎር ኤግዛምፕል ፓስወርድ ኦል ክሬዲት ካርድ ነምበር ኢዝ ፕራይቬት ዌን ኢትስ ሴንት ቱ ዚስ ሳይት። ያውን አያስታውቅም ማለት ነው። እዚህ ጋር እንዳለው እዚህ ጋር እንደዚህ ማለት ነው። እሺ እዚህ ድረስ ከመጣን ላይቭ አሳይቻችኋለሁ። አሁን ይህንን አታክ እንዳይደረግብን ከምንጠቀሙ አንዱ ትልኪቶች ቱስቴ ቬሪፊኬሽን ማብራት ነው። ቱስቴ ቬሪፊኬሽን ማለት ከዩዘር ኔማችሁ ወይም ከኢሜላችሁ እና ከፓስወርዳችሁ ውጪ ሌላ ኮድ ማለት ነው። የእናንተ ኮድ ሊሆን ይችላል። ቴሌግራማውን የራሳችሁን ኮድ ነው የምታስገቡት። ኢንስታግራም ምናምን ከሆነ ግን አውተንቲኬተሮች አሉ። በስልክ ቁጥራችሁ ኮድ እንዲላክላችሁ ምናምን በነሱ መጠቀም ትችላላችሁ። ግን የላክላችሁ ሰው አምናችሁ እስከገባችሁ ድረስ ይህንንም አላካችሁ ምንም አይቀረኝ ነው ማለት ነው። ስለዚህ መጀመሪያ ዋናው ጋር መጠንቀቅ ያለባችሁ የቱ ጋር ነው? እዚህ ጋር ነው። እነዚህ ነው ማየት ያለባችሁ ሬድ ፍላግ የሚባሉት ማለት ነው። ስለዚህ እነዚህ አይነታችሁ ነው። አንድ ነገር ስትፈልጉ ደግሞ ኦፊሻል ሳይታቸው ላይ ጉግል ሰርች አድርጋችሁ ገቡ። ያው ተመራጭ ይሆናል ማለት ነው። እናንተ የምትፈልጉት ነገር ህጋዊ ስላልሆነ ነው ወደዚህ አማራጭ የምትሄዱት። ኢንስታግራም ፎሎወር መጨመሪያ ኢንስታግራም ፖሊሲ ላይ አይቻልም፣ ግን ሰው ስለሚፈልግ ነው። ሰው እንደዚህ ቦታ ይሄዳል፣ አታክ ይደረጋል፣ ይመጣል ማለት ነው። ስለዚህ መጀመሪያ ሊንክ በመንካታችሁ በፊት አቁሙ መንካታችሁን። ከዛ አቲንክ አድርጉ። ከዛም በኋላ ካመናችሁበት ቬሪፋይ አድርጋችሁት እለፉ ማለት ነው። ስለዚህ ኪዩዝ ታይም ኪዩዝ ቴሌግራም አካውንት ቻናል ላይ ፖስት አድርግላችኋለሁ። ለዛሬ የነበረን ቆይታ ስለ ፊሽንግ ይህን ይመስል ነበር። ስለነበራችሁ አብራችሁ ስለነበራችሁ አመሰግናለሁ። ኢት ዋዝ ማይ ፈርስት ቪዲዮ። ላይክስ ምናምን አድርጉልኝ፣ ሰብስክራይብ ምናምን ብዙ የምናወራቸው እና የምትመላቸው ነገሮች ይኖራሉ። ስለነበረ ቆይታ አመሰግናለሁ። ደህና